በአለፈው ምንባብ በስንክሳር ውስጥ የአቡነ ተክለ ሃይማኖትን ታሪክ አገባብ እስካሁን ያገኘናቸውን ስንክሳሮች ከአቡነ ተክለ ሃይማኖት ታሪክ አንጻር በተለያዩ ክፍሎች ማየት ይቻላል ብለን ነበር ያቆምነው። ሀ ነገረ ልደቱ ያልተጻፈባቸው። እነዚህ ስንክሳሮች በአብዛኛው ከ18ኛው መክዝ ቀደም ብለው የተጻፉ ወይም ከእነርሱ የተገለበጡ ናቸው። እነዚህ ስንክሳሮች ነገረ ልደቱን አይጽፉትም። ለዚህ ምሳሌ የሚሆኑን ስንክሳር ዘደብረ ዳሞ 18ኛው መክዝ፣ ስንክሳር ዘአዲግራት ደብረ መንክራት ቅዱስ ቂርቆስ 19ኛው መክዝ ሁለተኛ አጋማሽ፣ ስንክሳር ዘማርያም ማይ አብአ ከ1850 እስከ 1906 ዓመተ ምህረት፣ ስንክሳር ዘደብረ ዳሞ 1889 እስከ 1913 ዓመተ ምህረት፣ ስንክሳር ዘጣና ቂርቆስ እስጢፋኖስ 17ኛው መክዝ፣ ስንክሳር ዘኮታ ማርያም 16ኛው ወይም 17ኛው መክዝ፣ ስንክሳር ዘድንጋይ ደበሎ ማርያም 17ኛው መክዝ፣ ኢኤፒ 254 16ኛው መክዝ፣ ኢኤፒ 286 1፣ ኢኤምኤምኤል 6458 14ኛው መክዝ፣ ኢኤምኤምኤል 6952 15ኛው መክዝ፣ ኢኤምኤምኤል 2054 16ኛው መክዝ፣ ኢኤምኤምኤል 6470 18ኛው መክዝ፣ ኢኤምኤምኤል 6968 18ኛው መክዝ፣ ኢኤምኤምኤል 4398 14ኛው መክዝ፣ ኢኤምኤምኤል 1176 18ኛው መክዝ፣ ኢኤምኤምኤል 1977 18ኛው መክዝ፣ ኢኤምኤምኤል 3621 18ኛው መክዝ፣ ስንክሳር ዘቀልቀላ ማርያም ጽዮን 18ኛው መክዝ ናቸው። ለነገረ ልደቱ አርኬ ብቻ የተጻፈባቸው እነዚህ ስንክሳሮች ነገረ ልደቱን የሚያወሳ አጭርም ሆነ ረዥም ታሪክ የሌላቸው ነገር ግን አርኬውን ብቻ የሚያስቀምጡ ናቸው። ስንክሳር ዘለቀይ ኪዳነ ምህረት 19ኛው መክዝ፣ ስንክሳር ዘመቆዳ ደብረ ገነት ኪዳነ ምህረት 17ኛው መክዝ፣ ስንክሳር ዘጸበላ ዮሐንስ መጥምቅ 17ኛው መክዝ፣ ስንክሳር ዘምድረ ሩባ ስላሴ 17ኛው መክዝ ሁለተኛ አጋማሽ፣ ስንክሳር ዘሰቢያ ማርያም 17ኛው ወይም 18ኛው መክዝ፣ ስንክሳር ዘቅርስ በር ሚካኤል 18ኛው መክዝ ሁለተኛ አጋማሽ ለዚህ ማሳያ ናቸው። ሀ ነገረ ልደቱ ከከዲሃ ጻድቃን ጋር የተጻፈባቸው በቀደሙት ስንክሳሮች የታህሳስ 24 ምንባብ የሚያበቃው በአንድ ቀን የተሰዉትን የከዲህ ጻድቃንም በማውሳት ነበረ። በኋላ ግን የአቡነ ተክለ ሃይማኖት የልደት ዜና አብሮ መጻፍ ጀመረ። በኢኤምኤምኤል 6726 18ኛው መክዝ፣ በኢኤምኤምኤል 4273 16ኛው መክዝ፣ በኢኤምኤምኤል 2364 19ኛው መክዝ፣ በኢኤምኤምኤል 3062 19ኛው መክዝ፣ በኢኤምኤምኤል 3101 18ኛው መክዘ፣ ኢኤምኤምኤል 3511 18ኛው መክዘ የምናገኘው ይህንኑ ነው። በተለይ የአንጎለላ ኪዳነ ምህረት ስንክሳር ኢኤምኤምኤል 4273 16ኛው መክዝ የ16ኛው መክዘ መሆኑን ከዚህ ዘመን ጀምሮ የልደቱ በዓል እየታወቀ መምጣቱን አመልካች ነው። አብዛኞቹ ይህንን ታሪክ የያዙት ግን የ18ኛውና የ19ኛው መክዝ ናቸው። በእነዚህ ስንክሳሮች ውስጥ
ወበዛቲ ዕለት ከአበ ኮነ እረፍቶሙ ለጻድቃን ዘከዲህ በአሃቲ ዕለት በከመ ነገሮሙ መልአክ ወልደቱ ለአቡነ ተክለ ሃይማኖት ካህን ዓለም ብርሃን ኢትዮጵያ እግዚአብሔር ይመሃሮ በጸሎቱ ለፍቅሩ እገሌ። ሲተረጎምም ዳግመኛም በዚህች ቀን መልአክ በአንድ ቀን ሁሉም እንደሚያርፉ በነገራቸው መሰረት የከዲህ ጻድቃን አረፉ። የካህነ ዓለም የኢትዮጵያ ብርሃን የአቡነ ተክለ ሃይማኖቱም ልደቱ ሆነ። እግዚአብሔርም በጸሎቱ ወዳጁን እገሌን ይማረው የሚል ነው። ይህ አጻጻፍ 3 ነገሮችን እንድንገምት ያደርገናል። ስለ አቡነ ተክለ ሃይማኖት የተገለጠበት መንገድ፣ ካህነ ዓለም ብርሃነ ኢትዮጵያ የሚለው አቡነ ተክለ ሃይማኖትን በተመለከተ በየአብያተ ክርስቲያናቱ የተያዘውን አመለካከት ያሳየናል። በሌላ በኩል ደግሞ ገና ታሪካቸው በነሐሴ 24 ገድሉን ተከትሎ እንጂ በየበዓላቱ ተነጥሎ አለመውጣቱን ያሳየናል። በሶስተኛ ደረጃም ታኅሳስ 24 ቀን በዓልነቱ እየታወቀ መምጣቱንም ያሳየናል። ነገረ ልደቱ በአጭሩ ለብቻው የተጻፈባቸው እነዚህኛዎቹ ስንክሳሮች ነገረ ልደቱ በአጭሩ ለብቻው በማስታወሻነት የተጻፈባቸው ናቸው። አጻጻፉ ወበዛቲ ዕለት ከአበ ኮነ ልደቱ ለአብ ቅዱስ ወብፁዕ ወክቡር አባ ተክለ ሃይማኖት ጸሎቱ ወበረከቱ ያሃሉ ምስለ ፍቅሩ እገሌ። ዳግመኛም በዚህች ዕለት የብፁዕና ክቡር አባታችን የተክለ ሃይማኖት ልደቱ ሆነ፣ ጸሎቱና በረከቱ ከወዳጁ ከእገሌ ጋር ይሁን የሚል ነው። ከዚህ ለየት ያለ አቀራረብ ያላቸው የአፋፍ ወይራ ማርያም ስንክሳር ኢኤምኤምኤል 3155፣ የሙፋ ኪዳነ ምህረት ጉባ ላፍቶ ስንክሳር ኢኤምኤምኤል 2951፣ የመነባይቲ ጽዮን ማርያም ስንክሳር 19ኛው መክስ እና የወልዲያ ሚካኤል ስንክሳር ኢኤምኤምኤል 3112 ናቸው። የአፋፍ ወይራ ማርያም የሙፋ ኪዳነ ምህረት ስንክሳሮች ልደቱን ሲገልጡ ወበዛቲ ዕለት ተወልደ አቡነ አብ ክቡር አባ ተክለ ሃይማኖት ጸሎቱ ወበረከቱ ያሃሉ ምስለ ፍቅሩ እገሌ። በዚህች ዕለት አባታችን የከበረ ተክለ ሃይማኖት ተወለደ፣ ጸሎቱና በረከቱ ከወዳጁ ከእገሌ ጋር ይሁን ነው የሚሉት። የመነባይቲ ጽዮን ማርያም ስንክሳር ከዚህ ለየት ባለ መልኩ ወበዛቲ ዕለት ከአበ ኮነ ልደቱ ለአብ ክቡር ብርሃነ ዓለም አቡነ ተክለ ሃይማኖት ወዜና ነገረ ልደቱ ሃሎ ውስተ መጽሐፈ ገድሉ። ዳግመኛም በዚህች ዕለት ብርሃነ ዓለም የሆነ የክቡር አባታችን የተክለ ሃይማኖት ልደቱ ሆነ፣ ስለ ልደቱ የሚናገረውም ዜና በመጽሐፈ ገድሉ ላይ ተጽፏል በማለት ይገልጸዋል። ይህም የልደቱ ነገር ወደ ስንክሳሩ የገባበትን ሁለተኛውን ደረጃ ሳያሳየን አይቀርም። ምናልባትም ነገረ ልደቱ ራሱን የቻለ ቅጂ ሳይሆን ከገድሉ የተገለበጠ መሆኑን አመላካች ነው። ከ17ኛው መግዘ በኋላ ነገረ ልደቱ በአጭር እየተጻፈ መጣ። ስንክሳር ዘደንደራ ደብረ ምህረት ቅዱስ ሚካኤል 1872 እስከ 1913 ዓመተ ምህረት፣ ስንክሳር ዘጎለአ ደብረ ብርሃን ዮሐንስ 18ኛው መግዝ፣ ስንክሳር ዘመአሳር ግወሂላ ቅዱስ ሚካኤል 17ና 18ኛው መግዝ፣ ስንክሳር ዘጣና ቂርቆስ እስጢፋኖስ 17ኛው መግዝ፣ ኢኤፒ 286/1 19ኛው መግዝ የመጀመሪያ አጋማሽ፣ ኢኤምኤምኤል 6718 18ኛው መግዝ፣ ኢኤምኤምኤል 9086 20ኛው መግዝ፣ ኢኤምኤምኤል 9016 18ኛው መግዝ፣ ኢኤምኤምኤል 3155 17ኛው መግዝ፣ 18ኛው መግዝ ይጠቀሳሉ። ይህንን የያዙት ስንክሳሮች ከ17ኛው መግዘ እስከ 20ኛው መግዘ ይደርሳሉ። ይህም ከከዲህ ጻድቃን ተለይቶ መጻፍ የጀመረው ከ18ኛው መግዝ ሁለተኛ አጋማሽ በኋላ ሊሆን እንደሚችል እንድንገምት ያደርገናል።
ፍልሰተ አጽሙ ያልተጻፈባቸው ስንክሳር ዘድንጋይ ደበሎ ማርያም 17ኛው መግዘ፣ ስንክሳር ዘህሆተ ብርሃን ማርያም 20ኛው መግዝ፣ ኢፒኤ 254/1 18ኛው መግዝ፣ ኢኤምኤምኤል 6459 14ኛው መግዝ፣ ኢኤምኤምኤል 7044 17ኛው መግዝ፣ ኢኤምኤምኤል 4525 17ኛው መግዝ፣ ኢኤምኤምኤል 1622 ወይም 18ና 19ኛው መግዝ፣ ኢኤምኤምኤል 2054 16ኛው መግዝ፣ ኢኤምኤምኤል 1875 19ኛው መግዝ፣ ኢኤምኤምኤል 2347 18ኛው መግዝ፣ ኢኤምኤምኤል 2516 18ኛው መግዝ፣ ኢኤምኤምኤል 2530 18ኛው መግዝ፣ ኢኤምኤምኤል 2694 18ኛው መግዝ፣ ኢኤምኤምኤል 3017ኛው መግዝ፣ ኢኤምኤምኤል 3512 18ኛው መግዝ፣ ኢኤምኤምኤል 3620 18ኛው መግዝ፣ ኢኤምኤምኤል 3982 18ኛው መግዝ፣ ኢኤምኤምኤል 4737 17ኛው መግዝ፣ ስንክሳር ዘደብረ ገነት ኪዳነ ምህረት 17ኛው መግዝ፣ ስንክሳር ዘቅንዳሮ ቂርቆስ፣ ስንክሳር ዘምድረ ሩባ ስላሴ 18ኛው መግዝ፣ ስንክሳር ዘደንደራ ደብረ ምህረት ቅዱስ ሚካኤል 19ኛው መግዝ፣ ስንክሳር ዘደብረ ዳሞ 1801 እስከ 1818፣ ስንክሳር ዘሰኤተ ቅድስት ማርያም 19ኛው መግዝ። የፍልሰተ አጽሙ ነገር አልተጻፈባቸውም። የፍልሰተ አጽሙ አርኬው ብቻ የተጻፈባቸው። በአንዳንድ ስንክሳሮች የፍልሰተ አጽሙ ነገር የለም። ነገር ግን ለዕለቱ የተዘጋጀው አርኬ አለ። ይህም ምናልባት የፍልሰተ አጽሙ ታሪክ ወደ ስንክሳር የገባው በ17ኛው መግዝ ሊቁ አርከ ስሉስ ለስንክሳር የሚሆነውን አርኬ ከደረሰ በኋላ ሳይሆን አይቀርም ብለን እንድንገምት ያደርገናል። በአብዛኞቹ ፍልሰተ አጽሙን የመዘገቡትም የ17ኛው መግዘና ከዚያ በኋላ የተጻፉት ስንክሳሮች ናቸው። ለዚህም ኢኤምኤምኤል 3513፣ ኢኤምኤምኤል 4022፣ ኢኤምኤምኤል 4625፣ ስንክሳር ዘደብረ ዳሞ 1651 ዓመተ ምህረት፣ ስንክሳር ዘፈቃዳ ማርያም 1711 እስከ 1716 ዓመተ ምህረት፣ ስንክሳር ዘደብረ ዳሞ 1889 እስከ 1913 ዓመተ ምህረት፣ ስንክሳር ዘሰቢያ ማርያም 18ና 19ኛው መግዝ፣ ስንክሳር ዘሜተኢ ገብርኤል 19ኛው መግዝ፣ ስንክሳር ዘቅርስ በር ቅዱስ ሚካኤል 1742 እስከ 1745 ዓመተ ምህረት፣ ስንክሳር ዘደብረ ሳህል ቅዱስ ሚካኤል ቤተ መካእ 18ኛው መግዝ ይጠቀሳሉ። ፍልሰተ አጽሙ በአጭሩ የተጻፈባቸው በአንዳንድ ስንክሳሮች ፍልሰተ አጽሙ ወበዛቲ ዕለት ከአበ ኮነ ፍልሰተ አጽሙ ለአቡነ ተክለ ሃይማኖት እመ በዓት ዘደብረ ሊባኖስ ሀበ ሀነጹ ደቂቁ። ዳግመኛም በዚህች ቀን የአቡነ ተክለ ሃይማኖት የአጽሙ ፍልሰት ሆነ። ይሄውም ከደብረ ሊባኖስ በዓቱ ልጆቹ ወዳነጹለት ቤተ ክርስቲያን ነው የሚለው የተጻፈባቸው ናቸው። በዚህ አጭር የፍልሰተ አጽሙ ታሪክ የፍልሰቱ ምክንያት ከ57 ወይም 56 ዓመተ ምህረት በኋላ አጽምህ ይፈልሳል ብሎ የገባለት ቃል ኪዳን መሆኑ ነው። አጽሙ ከበዓቱ ወይም ከዋሻው አዲስ ወደ ተሰራው ቤተ ክርስቲያን መሆኑን ያም የተፈጸመው በአቡነ ሕዝቅያስ ዘመን እንደሆነ ይገልጻል። እነዚህ በመጽሐፈ ፍልሰቱ የምናገኛቸው ዋና ዋና ነጥቦች ናቸው።
ለዚህም ስንክሳር ዘጎልአ ደብረ ብርሃን ዮሐንስ 18ኛውና 19ኛው መግዘ፣ ስንክሳር ዘአዲግራት ደብረ መንክራት ቅዱስ ቂርቆስ 19ኛው መግዝ፣ ስንክሳር ዘደብረ መካእ ሚካኤል 18ና 19ኛው መግዝ፣ ስንክሳር ዘምእሳረ ግወሂላ ቅዱስ ሚካኤል 18ኛው መግዝ፣ ስንክሳር ዘደብረ ማዕር ቅድስት ማርያም 19ኛው መግዝ፣ ስንክሳር ዘለቀይ ኪዳነ ምህረት 19ኛው መግዝ፣ ስንክሳር ዘግዋህጎት ኢየሱስ 18ኛው መግዝ፣ ስንክሳር ዘመነባይት ጽዮን ማርያም 19ኛው መግዝ፣ ዘኡራ ኪዳነ ምህረት 18ኛው መግዝ፣ ስንክሳር ዘክርስቶስ ሰምራ 17ኛው መግዝ፣ ስንክሳር ዘናርጋ ስላሴ 16 ወይም 17ኛው መግዝ፣ ኢኤምኤምኤል 4445 ወይም 19ኛው መግዝ፣ ኢኤምኤምኤል 2141 17ኛውና 18ኛው መግዝ፣ ኢኤምኤምኤል 2176 19ኛው መግዝ፣ ኢኤምኤምኤል 2428 18ኛው መግዝ፣ ኢኤምኤምኤል 3387 17ኛው መግዝ ይጠቀሳሉ። ፍልሰተ አጽሙን በ17ኛው መግዘና ከዚያ በኋላ በተጻፉት ስንክሳሮች ላይ እናገኛለን። አራት አይነት የአቡነ ተክለ ሃይማኖት ታሪክ አጻጻፍ በስንክሳር ውስጥ። በስንክሳር በተጻፉት የነሐሴ 24 ቀን የአቡነ ተክለ ሃይማኖት ታሪኮች ላይ አራት አይነት መልኮችን እናያለን። 1. አምሃራ ሸዋ። ይህ ምንባብ በዋናነት የአቡነ ተክለ ሃይማኖትን ታሪክ ከአምሃራ የአባ በጸሎተ ሚካኤል ገዳም ወደ ሸዋ እንደተመለሱ የሚተርከው ነው። ይሄውም በፓሪሱ ስንክሳር በዲ አባዲ 66 የተመዘገበውን አይነት ነው። ታሪኩ አጭርና ከአባ በጸሎተ ሚካኤል ገዳም ወደ ሸዋ የሚያመራ ነው። ከልደታቸው እስከ አባ በጸሎተ ሚካኤል ገዳም የሚገኘው የአቡነ ተክለ ሃይማኖት ታሪክ ከሞላ ጎደል ተመሳሳይ ነው። አልፎ አልፎ የሚለየው አንዳንዶቹ ሐዋርያዊ ጉዟቸውን ከዞረሬ ወደ ሸዋ ከሸዋም ወደ ዳሞት ሲያደርጉት፣ ሌሎቹ ከሸዋ ወደ ዳሞት የሄዱት በእናርዕት ወይም እናሪያ በኩል መሆኑን መግለጻቸው፣ አንዳንዶች ክርስትና ሲነሱ የወጣላቸው ስም ዘርአ ዮሐንስ ማለታቸው ነው። በዚህ ዘውግ ውስጥ የሚከተሉት ስንክሳሮች ይካተታሉ። ስንክሳር ዘደብረ ዳሞ 1651 ዓመተ ምህረት፣ ስንክሳር ዘደብረ ገነት ኪዳነ ምህረት 17ኛው መግዝ፣ ስንክሳር ዘፈቃዳ ማርያም ከ1711 እስከ 1716 ዓመተ ምህረት፣ ስንክሳር ዘምድረ ሩባ ስላሴ 18ኛው ወይም 19ኛው መግዝ፣ ስንክሳር ዘመነባይት ጽዮን ማርያም 18 ወይም 19ኛው መግዝ፣ ስንክሳር ዘደብረ ዳሞ 19 ወይም 20ኛው መግዝ፣ ስንክሳር ዘጎልአ ደብረ ብርሃን ዮሐንስ 18ኛው እና 19ኛው መግዝ፣ ስንክሳር ዘስኤት ቅድስት ማርያም በ19ኛው እና 20ኛው መግዝ፣ ስንክሳር ዘለቀይ ኪዳነ ምህረት 19ኛው መግዝ፣ ስንክሳር ዘሰቢያ ማርያም 19ኛውና ወይም 20ኛው መግዝ፣ ስንክሳር ዘቀልቀል ማርያም ጽዮን 18 ወይም 19ኛው መግዝ፣ ስንክሳር ዘመነወት ቅዱስ ጊዮርጊስ 19 ወይም 20ኛው መግዝ፣ ስንክሳር ዘደብረ ምህረት 18ኛው መግዝ፣ ስንክሳር ዘክርስቶስ ሰምራ 17ኛው መግዝ፣ ስንክሳር ዘህሆተ ብርሃን ማርያም 20ኛው መግዝ፣ ኢኤምኤምኤል 4525 17ኛው መግዝ፣ ኢኤምኤምኤል 4445 19ኛው መግዝ፣ ኢኤምኤምኤል 2054 18ኛው መግዝ፣ ኢኤምኤምኤል 1981 19ኛው መግዝ፣ ኢኤምኤምኤል 1875 19ኛው መግዝ፣ ኢኤምኤምኤል 2141 17ኛው ወይም 18ኛው መግዝ፣ ኢኤምኤምኤል 2001 19ኛው መግዝ፣ ኢኤምኤምኤል 2347 18ኛው መግዝ፣
ኢኤምኤምኤል 2427 18ኛው መግስ ኢኤምኤምኤል 2516 18ኛው መግስ ኢኤምኤምኤል 2530 18ኛው መግስ ኢኤምኤምኤል 2694 18ኛው መግስ ኢኤምኤምኤል 2953 19ኛው መግስ ኢኤምኤምኤል 3017ኛው መግስ ኢኤምኤምኤል 3512 18ኛው መግስ ኢኤምኤምኤል 3513 18ኛው መግስ ኢኤምኤምኤል 3620 18ኛው መግስ ኢኤምኤምኤል 3982 18ኛው መግስ ኢኤምኤምኤል 4022 19ኛው መግስ ኢኤምኤምኤል 4625 19ኛው መግስ። ይህንን የመሰለ ታሪክ በደብረ ምጥማቅ ስንክሳር ኢኤምኤምኤል 4525 እና በሰላ ድንጋይ ስንክሳር ኢኤምኤምኤል 4525 ይገኛል። የደብረ ምጥማቁ 17ኛው መክዝ ሲሆን የሰላ ድንጋዩ ደግሞ 19ኛው መክዝ ነው። እነዚህ ስንክሳሮች አቡነ ተክለ ሃይማኖት ወደ ሐይቅና ደብረ ዳሞ ወደ ትግራይ ገዳማትና ወደ ኢየሩሳሌም ከዚያም ወደ ግብጽ ያደረጉትን ጉዞ አላካተቱትም። ከዚህም በላይ በኢትዮጵያ የምንኩስና ታሪክ አከራካሪው ምዕራፍ የሚባለው አቡነ ተክለ ሃይማኖት ለአቡነ ኢየሱስ ሞዓ ቆብና አስኬማ ስለመስጠታቸውም አያነሱም። 2. የደብረ ሊባኖሱ መንገድ ሁለተኛው ዘውግ ደግሞ በዲ አባዲ 163 የተመዘገበውና በደብረ ሊባኖሱ ቅጂ መሰረት የተሰራ ነው። በዚህኛው አተራረክ መሰረት ከዞረሬ ወደ ሸዋ፣ ከሸዋ ወደ ዳሞት፣ ከዳሞት አምሃራ በጸሎተ ሚካኤል ገዳ፣ ከአምሃራ ወደ ሐይቅ፣ ከሐይቅ ወደ ደብረ ዳሞ፣ ከደብረ ዳሞ ወደ ትግራይ ገዳማት፣ ከትግራይ ገዳማት ወደ ኢየሩሳሌም፣ ከኢየሩሳሌም ወደ ደብረ ዳሞ፣ ከደብረ ዳሞ ሐይቅ፣ ከሐይቅ ወደ ሸዋ ተጉዘዋል። በዚህ ስር የሚከተሉት ስንክሳሮች ይጠቀሳሉ። ስንክሳር ዘቅርስ በር ቅዱስ ሚካኤል 18ኛው መግስ፣ ስንክሳር ዘናርጋ ሥላሴ 17ኛው መግስ፣ ስንክሳር ዘምሳዕር ግወሂላ ቅዱስ ሚካኤል 18ኛው መግስ፣ ስንክሳር ዘደብረ መካእ ቅዱስ ሚካኤል 18ና 19ኛው መግስ፣ ስንክሳር ማተኢ ቅዱስ ገብርኤል 19ኛው መግስ፣ ስንክሳር ዘደብረ ማዓር ቅድስት ማርያም 19ኛው መግስ፣ ስንክሳር ዘደንደራ ደብረ ምህረት ቅዱስ ሚካኤል 19ኛው መግስ፣ ኢኤምኤምኤል 197 17ኛው መግስ፣ ኢኤምኤምኤል 2022 18ኛው መግስ፣ ኢኤምኤምኤል 3387 17ኛው መግስ፣ ኢኤምኤምኤል 4737 17ኛው መግስ። አንዳንዶቹ ስንክሳሮች የደብረ ሊባኖሱን ቅጂ አተራረክ መከተል ብቻ ሳይሆን ከገድሉ በተገኘ መረጃ የበለጠ ዳብረው በዝርዝር ተጽፈዋል። በ19ኛው መግስ ሁለተኛ አጋማሽና በ20ኛው መግስ የመጀመሪያ አጋማሽ የተጻፈው የማተኢ ቅዱስ ገብርኤል ስንክሳር ለዚህ አንደኛው ማሳያ ነው። ስንክሳሩ ጽንሰቱን በየሀገሩ የቆየበትን ዘመንና የሰራውንም በዝርዝር ነው የጻፈው። በየገዳማቱ የቆየበትንም ዘመንና ስራውን ያብራራል። ወደ ሸዋ የተመለሰበትንም መንገድ በዝርዝር ይተርካል። 3. ኢየሩሳሌም፣ ሸዋ። በዚህ ዘውግ ስር የሚገኙት ስንክሳሮች የአቡነ ተክለ ሃይማኖትን ታሪክ ከኢየሩሳሌም መልስ በቀጥታ ወደ ሸዋ የሚያመጡት ናቸው። ወደ ደብረ ዳሞ መመለሱን ከዚያም ወደ ሐይቅ መሄዱንና ለአባ ኢየሱስ ሞዓ ቆብና አስኬማ መስጣታቸውን በወለቃም የነበረውን ታሪክ አይተርክም። ስንክሳር ዘግዋ ህጎት ኢየሱስ 18ኛው መግስ፣ ስንክሳር ዘምሳር ግውሄላ ቅዱስ ሚካኤል 18ኛው መግስ፣ ስንክሳር ዘግንባሮ ማርያም ከ1906 ዓመተ ምህረት።
4. ለየት ያለ አቀራረብ። በዚህ ስር የሚካተቱት ስንክሳሮች ከላይ ካየናቸው 2 አይነት አቀራረቦች ለየት ያለ መንገድ የተከተሉ ናቸው። ለምሳሌ በ1925 ዓመተ ምህረት የተጻፈው የአንኮበር መድኃኔዓለም ስንክሳር ኢኤምኤምኤል 4274 ታሪኩን እጅግ ባጠረ መልኩ ነው ያቀረበው። ከልደቱ እስከ መጠራቱ ያለው ታሪክ ተክለ ሃይማኖት ውስተ ኩሉ ምድረ ኢትዮጵያ መምህረ ወመገሰጸ በረከቱ ቅድስት ትኩን ምስለ ፍቅሩ ወልደ ጊዮርጊስ ለዓለመ ዓለም አሚን። አባ ተክለ ሃይማኖትም በኢትዮጵያ ምድር ሁሉ መምህርና መገሰጽ ሆነ። ቅድስት በረከቱም ከወዳጁ ከወልደ ጊዮርጊስ ጋር ይሁን ለዓለመ ዓለም አሚን ይላል። በ18 ወይም በ19ኛው መክዝ የተጻፈው የደንባ ቅዱስ ጊዮርጊስ ስንክሳር ኢኤምኤምኤል 1622 በነሐሴ 24 ምንባቡ ታሪኩን እጅግ ባጠረ መንገድ ወካዕበ በዛቲ ዕለት አዕረፈ አቡነ ተክለ ሃይማኖት ለዝንቱ ቅዱስ ኮነ ስመ አቡሁ ጸጋ ዘአብ ወስመ እሙ እግዚሃርያ ወእምድህረ አስመሮ ለክርስቶስ በብዙ ገድል ወጻማ አዕረፍ በሰላም በረከቱ ትሃሉ ምስሌነ ለዓለመ ዓለም አሜን። ዳግመኛም በዚች ዕለት የአቡነ ተክለ ሃይማኖት አረፈ። የዚህም ቅዱስ የአባቱ ስም ጸጋ ዘአብ የእናቱ ስም እግዚሃርያ ነበረ። ክርስቶስን በብዙ ገድሉና ድካሙ ደስ ካሰኘው በኋላ በሰላም አረፈ። በረከቱም ከእኛ ጋር ትሁን እስከ ዘላለሙ አሜን ይላል። የአቡነ ተክለ ሃይማኖት የሕይወት ታሪክና አስተዋጽኦ ስለ ስንክሳር በልዩ ልዩ መልክ የተጻፈውን እዚህ ላይ እናበቃና በሚቀጥለው ንባብ ልዩ ልዩ ስንክሳሮችና የአቡነ ተክለ ሃይማኖት ታሪክን ይዤላችሁ እቀርባለሁ። ስላዳመጣችሁኝ አመሰግናለሁ።